እኔ ነኝ ሼፉ። ሌላም ረዳት ሼፎች አሉ። ወደ 17 ዓመት ነው። What kind of food do you eat? Is injera or what? Injera. That's easy, I know. Choco? Oh my God! No way, Choco than me. I'm serious. This used to be an original house where Nelson Mandela first lived when he came to Soweto. በ1976 የተማሪዎች ስትራግል ጊዜ ማለት የፊልምም ተሰርቶበታል። ተማሪዎች በጣም በብዛት የተገደሉበት ማለት ነው። እነሱም እንዲወዱት ያደረገው ሚክስ ስለተደረገ ነው። የነሱ ማቴሪያል እና ኢትዮጵያ ስለተደረገ ይሄ ወዳጅነታችንን ጠንካራ ያደርጋል። ቻችዬ አሁን የምንገኘው እንግዲህ ሶዌቶ ደርሰናል ማለት ነው። This used to be an original house where Nelson Mandela first lived when he came to Soweto. ሶዌቶ ማለት በ1930ዎቹ አካባቢ የተመሰረተ የጥቁሮች በተለይም ደግሞ የማዕድን ሰራተኞች ማለት ነው የሚኖሩበት አካባቢ ነው። ነጮቹ ለነሱ ለብቻቸው እንዲኖሩ ያዘጋጁላቸው ቦታ ነው። ወደ 100,000 የሚጠጋ የማላዊ ዜጎች ማዕድን ሰራተኞች ይኖሩበት የነበረ ቦታ እንደሆነ ነው የሚገለጸው። ይህ ማለት እንግዲህ አሁን የምንሰማው ይሄ ዘረኝነት ስሜቱ የአፍሮፎቢያነቱ አይነት ነገር መሰረት የሌለው ነገር ነው። ኔልሰን ማንዴላ እንዳለው ይሄ ሬንቦ ኔሽን ነው፣ የብዙ ዜጎች መኖሪያ ሀገር ነው። አባት አያቶቻቸውን ስለማያውቁ ነው እንጂ አብዛኛው ከማላዊ፣ ከሞዛምቢክ፣ ከዚምባብዌ የመጡ ሰራተኞች አንድ ላይ የሚኖሩበት አካባቢ ነው። በተለይ ደግሞ ሶዌቶ የሚታወቀው ማለት ነው በ1976 አካባቢ የምታስታውሽ ከሆነ ተማሪዎች በጣም በብዛት የተገደሉበት ማለት ነው እና በተለይ ደግሞ ከነጻነት ትግል ጋር ተያይዞ የሶዌቶ ማህበረሰብ ደቡብ አፍሪካ ውስጥ እንደ አይከን የሚነሳ ህዝብ ነው ማለት ነው። You will see these bricks on the floor with names of the children who were killed by the police. የፊልምም ተሰርቶበታል። ተማሪዎች ያለውን ስርዓት ለመቃወም ሲወጡ እጅግ በጣም በብዙ የሚቆጠሩትን ፊት ለፊት በጥይት እየመቱ ሲገሏቸው የሚያሳይ በጣም ህፃናት ተማሪዎችን ማለት ነው። ካለ ምህረት የአፓርታይድ መንግስት የጨፈጨፋቸው ሰዓት ነው ማለት ነው። እንግዲህ እንደምታዩ የተለያዩ ሰዎች ስቲል እስከ ዛሬ ድረስ ማለት ነው የአበባ ጉንጉን እያመጡ ያስቀምጡላቸዋል። ጨካኝ ስርዓት እንደነበረና ጥቁሮችን በተለይ ከምንም የማይቆጥር ማናለብኝነት ሁኔታ የተከሰተበት ነውና በዓለም ህዝብ ዘንድ ይህ ክስተት እዚህም ደግሞ እንደምታየው በዚህ መልኩ ይህ አካባቢ በአጠቃላይ ለነሱ መታሰቢያ ሆኖ ቱሪስቶች በተለይ ደግሞ ወደዚህ ወደ ሶዌቶ ስትመጪ ዋና ከሚጎበኙ ቦታዎች ግንባር ቀደሙ ነው። ደቡብ አፍሪካውያን ያለፉበት ህይወት እጅግ በጣም አሰቃቂ ነበር። በተለይ ደግሞ አፍሪካውያን ወንድሞቻቸው ነፃ እንዲወጡ የከፈሉት ዋጋ ከኢትዮጵያ፣ ከዚምባብዌ፣ ከዛምቢያ፣ ከታንዛኒያ፣ ቦትስዋና፣ ሞዛምቢክ እያንዳንዱ ሀገር ደቡብ አፍሪካውያን ለነፃነት ትግላቸው የሚያስፈልጋቸውን ነገር ከመስጠት ባሻገር ካለምንም ወረቀት እንዲንቀሳቀሱና እዚህ ያለው በተለይ ደግሞ ፋይናንሻሊ በመደገፍ ለደቡብ አፍሪካውያን ትግል የአፍሪካ መንግስታት ያደረጉት አስተዋጽኦ በጣም ከባድ ነው።
ለዛ ነው ፓን አፍሪካኒዝም የቀጨጨበት ሰዓት ስለሆነ አሁን ያለንበት ጊዜ የአፍሪካን ታሪክ የሚያውቀው ትውልድ እጅግ በጣም አነስተኛ ስለሆነ የዕለት እንጀራውን ሲያጣ በተለይ ደግሞ ፖለቲከኞቹ ሙስና በሚስፋፋበት ሰዓት ጎረቤቱ ያለውን ሰው የተሻለ ሲበላ ካየ ምግቡን የቀማው እዛ ያለ ሰው አድርጎ የመሳል አይነትና ሚስ አንደርስታንዲንግ አለ። ይሄንን ደግሞ አንዳንድ ጊዜ ፖለቲከኞቹ ሆን ብለው የሚያደርጉት የራሳቸውን ስልጣን ለማቆየት የሚጠቀሙበት መንገድ ነውና ሪሊ ወደፊት መጥቶ ይሄንን ስዕል ለአዲሱ ትውልድ የሚያስተምርና የሚያነቃ ሰው ያስፈልጋል። ዛሬም ብዙ ኢትዮጵያውያን እዚህ ህይወታቸው ተሳክቶላቸው አልፎላቸዋል። ሲያልፍላቸውም ደግሞ ደቡብ አፍሪካ ሀገራቸው እንደሆነች ማወቅ አለባቸው። ብዙ ነገራችንን እዚህ ስኬት ተጎናጽፈናል። ስኬት ሲኖርሽ ደግሞ መቀበል ብቻ ሳይሆን መስጠትም እንዳለ ተገንዝቦ ለሀገሩ መጨነቅ፣ ሀገሪቱ ውስጥ የሚፈጠረው ችግር የነሱ ችግር ብቻ ሳይሆን የኛም ችግር እንደሆነ አስበን ለማስተካከል መሞከር እንጂ ከመንቀፍ ይልቅ የችግሩ የመፍትሄው አካል ሆኖ መገኘት ያስፈልጋል። ቻችዬና እንግዲህ ቻችዬ እዚህ ከመጣሽ አይቀር ደግሞ እንደው ኢትዮጵያን ወክለሽ እነዚህ ነጻነት ዋጋ ለከፈሉ ህፃናት ህይወታቸውን ላጡት መታሰቢያ የሚሆን እንግዲህ የአበባ ጉንጉን ብታስቀምጭላቸው። እንግዲህ ይህንን እዚህ ቦታ በዚህ ሰዓት ከ1976 16 ጁን after so many years ይህንን እድል አግኝቼ ሳውዝ አፍሪካ በመምጣትና እዚህ ልጆች በተረሸኑበት ዘመናት በጣም በሚያሳዝን ሁኔታ ብዙ አይቻለሁ። በፊልምም ሆነ በሌላ ሰምቻለሁ። ዛሬ ደግሞ እዚህ ቆሜ እዚህ ላይ አበባ ለማስቀመጥ ስለቻልኩ እግዚአብሔርን እጅግ አድርጌ አመሰግናለሁ። በጣም በሚገርም ሁኔታ ነው ደስ ያለኝ። We from Ethiopia. Nice to have you. Thank you. King Selassie. Yeah. ይሄ እንግዲህ የምታየው እንዳለ ይሄ የደቡብ አፍሪካ ትራዲሽናል አርቲፋክት የሚሸጡበት ገበያ ነው። እዚሁ ሶዌቶ አሁን ቀደም ካየሽበት ቦታ ማለት ነው። ወደድሽው? So beautiful. How much is this? 200. Oh, okay. የትኛውን ወደድሽው? ልግዛልሽ። I like this one. Okay. I'm happy that you're making such a beautiful. You're making We're such from a Ethiopia. I love Ethiopian food. Oh, Is it? It's the best. When I go to Joburg, I eat with Ethiopian You guys. eat Ethiopian food. It's the best. What kind of food do you eat? Is injera or what? Injera. Injera. That's what you see. I know. Thank you. አየሽ ምን ያህል እንግዲህ ደቡብ አፍሪካውያን ከኛ ጋር የኛ ባህላችንን እንደሚያውቁ ምን ያህል እኛን እንደሚወዱን ነው የሚያሳየው። እንግዲህ በጣም እንጂ ብዙዎቹ ሊገነዘቡ ይሄ ደግሞ እንደምታየው ይኸውልሽ የሀገር ቤት ሰፌድ ነው የሚመስለውና የአፍሪካ ባህል ምን ያህል ተመሳሳይ እንደሆነ አየሽ። ይሄ የጉራጌ ሰፌድ ነው እንደምታየው። What do you use this for? These nowadays people hang them on the walls. Oh, it's for the They walls. hang them in the walls. The walls, you know. Okay. They're very nice. We hang few on the walls. Beautiful. Okay. Thank you. አመሰግናለሁ። አመሰግና Thank you. ሲያቦንጋ My name is Fina. Who? Fina. Fina. Yes. My name is Chachi. Oh, Chachi. I'm from Which- Ethiopia. Where are you from? I'm born in Portugal, Okay. but I'm South African. Oh. I'm South African. Oh, so yes. good. Good to Yeah. see you. Nice to see Nice you. seeing too. you. All right. Okay, keep Bye well. bye. እቺ እንግዲህ ከሙዚቃ መሳሪያ ጋር በጣም ቅርበት አለሽና እንዴት እስቲ ይሄንን እስቲ ይሄ ስራት Let's do it. Let's do it together. በዛ ላይ ደግሞ ላይን አለው። Okay, we are about. That's nice. Thank you so much, guys. Thank you. Hold on this. Yeah. You do this. Yeah.
Next time you come through, you know what you do? What do you do? buy and then you go practice. Oh, Thank you very much. Okay, all right. Thank you. look at this. Beautiful. የሀገር ቤት የአያቶቻችን ጠላ መጠጫ ጠላ መጠጫ ወተት መጠጫ ጠላ መጠጫ ቻችን ይሄ እንግዲህ የዙሉ ዳንስ ነው ማለት ነው። My name is Scabello. Scabello. Yeah. Okay, what you want to show us here? I do. This is my handmade a job creation. It's a It looks like a charcoal. No, it's a clear evidence you've been to Villagazi Street. Can I show you? እዚህ መኖርሽን እንግዲህ ማረጋገጫ ማህተም የሚመታልሽ እኔ ነኝ እያለ ነው እንግዲህ። It's on June 16, the small boy who died 97. It's the first student to be shot in the uprising. ይሄ እንግዲህ እንደምታዩት የኔልሰን ማንዴላ በተለይም ደግሞ ጁን 16 ቀደም ሙዚየሙ ጋር ያየናቸው ህፃናትን ህልፈት ምክንያት በማድረግ እዚህ መምጣትሽን የሚያረጋግጥ ማህተም ነው። ኢትዮጵያ one love Africa ኢትዮጵያን ኤርላይንስ በደቡብ አፍሪካ ላደረጋችሁልን ድጋፍና ትብብር ሁሉ ከልብ እናመሰግናለን። አይ ቻች ታደሰ ሰላም፣ እንኳን ደህና መጣሽ። ጆሃንስበርግ ነው የተቀበለሽ። ዌልካም ቱ ጤፍ። እናመሰግንሻለን። የሀገርሽ ምግብ ታገኛለሽ። ደስ ብሎኛል። ዌልካም ቱ ጤፍ። እናመሰግናለን ስለመጣችሁ። በኋላ የመጀመሪያ ጉዞሽ ነው ወደ ሳውዝ አፍሪካ? አይደለም፣ ይሄ ሶስተኛዬ ነው። እንኳን አገኘሁ። በጣም ደስ ብሎኛል። እኔም ደስ ብሎኛል ስለመጣሽ። ሼፍ ያሉ የዚህ እኔ ነኝ ሼፉ፣ ሌላም ረዳት ሼፎች አሉ። አብረን ነው የምንሰራው። ብዙ አመት ቆየ? አዎ ወደ 17 አመት ቆየ። 17 አዎ ረጅም ጊዜ ነው። እንዴት ነው በዚህ ሁኔታ ውስጥ ብዙ ነገር አላጋጠመም? ያጋጣሚ ሆኖኝ ያለንበት ኤሪያ ትንሽ ለዚህ ነገር ቆጠብ ያለ ነው። ግን በሌሎች ቦታዎች ላይ በወንድሞቻችን የሚደርሰው ነገር የሚያሳዝን ነገር ነው። ብዙም ፐርሰናል የገጠመኝ ነገር የለም። ወደዚህ አካባቢ ግን ወደዚህ አካባቢ
ይህ ሰፈር ምንድን ነው? ኖርውድ ይባላል። የጁይሾች እና የነጮች ሰፈር ነው። በጣም የራሱ እዚህ ብሎት አግኝተህ አንተ መክፈት በጣም ትንሽ ወጣ ብለን ነው ከአበሻው ካለበት ኤሪያ ላይ ከፈት ነው። ጥሩ ፊድባክ ነው ያለው። ሞር የተለያየ ኔሽን የሚስተናገደው አበሻውም ይመጣል። ጥሩ ነው ያለን ነገር። ጥሩ ስታር አለን በጎግል ላይ። ከኢትዮጵያ የመጣ ጤፍ ነው። Thank you. እሺ እናመሰግናለን። This is ጤና አዳም። Look at this ጤና አዳም። ኦርጋኒክ ነው ይሄ? ኦርጋኒክ። Oh my god, እንደዚህ ቢግ ነው። እዚህ ነው ፕላንት የምናደርገው አለ። ኖርማሊ እዚህ ሀገርም አለ። ከኢትዮጵያም ችግኙን ከኢትዮጵያም የሚመጣ አለ እዚህ የሚተከል። በጣም ብዙ አበሾች በየጓራቸው አላቸው ይተክላሉ። እዚህ ሀገር አለ ግን አያውቁትም ለምን እንደሚጠቀሙ። ኦንሊ የተወሰነ ቦታ ላይ ነው የሚያውቁት። ይሄው እንግዲህ እንደ ባህላችን ደግሞ ይሄው ችኮ። Oh my god, no way, ችኮ አይደለም ይሄ። I'm serious. So ይሄ ችኮ ነው እንግዲህ። ያኛው ደግሞ ግሉተን ፍሪ ጥቁሩ ግሉተን ፍሪ ሰሊጥ፣ ተልባ፣ ዴትስ እና በኮፊ ነው እንትን የተደረገው። ብዙ ጊዜ ያው ምግባችን የኢትዮጵያኖች የኛ ምግብ እዚህ ቤቱንም ስሙን ጤፍ ብለን ያደረግነው ለሰው በጠቅላላ ግሉተን ፍሪ የሆነ ምግብ ለማብላት ነው። ስለዚህ ምግባችንም ግሉተን ፍሪ ነው። ቡናው ኦሪጂናል ቡና ነው የምናስመጣው ከኢትዮጵያ like which is like የኢርጋ ጨፌና ሲዳሞ ቡና ነው እንትን የምንለው። ብዙ ጊዜ ያው አሁን አሳያችኋለሁ እንግዲህ እንቅርታ። That's amazing. This is amazing. ያው እንግዲህ ይሄ ሃውስ ሮስት ኮፊ ነው። just ከኢትዮጵያ አስመጥተን ነው እንትን የምንለው። ያው እንግዲህ ያው የራሴ ስም ቢሆንም ቤዚ ኮፊ ቤዝ በራሴ ያው ምቆላው እኔ ስለሆንኩ ነው። እና ቤታችን ውስጥ ያው መተው ምንም ነገር አያጡም። ያው ጤፍም እንግዲህ እዚህ እንዴት አድርገን መስራት እንዳለባቸው ለሁሉም እናስረዳለን። ስለዚህ ላይክ ማፊን መስራት ይችላሉ። as a porridge muffin, yes it is. You can make a nice muffin like በራስሽ gluten free አድርገሽ like you can add banana, coconut like cake flour ከመጠቀም ማንኛውንም ኬክ እንደምትሰሪው ይሄን መጠቀም ትችላለሽ። በጣም ይገርም እንትን ነው የሚወጣው። ፓንኬክ መጠቀም ትችላለሽ እንቁላልሽን አድርገሽ። ስለዚህ full of information እና healthy አድርገን ነው የምናስወጣው ከዚህ ቤት። It's wonderful. That is so wonderful. ግን አሁን ይሄ ጤፍ ኢትዮጵያ እንትን ዋፍል እና ፓንኬክ መስራት ትችላላችሁ። በጤፍ ኢትዮጵያ ስመለስ እሰራለሁ ሞክረዋለሁ። ባናና ኬክም መስራት ትችላላችሁ። you can blend your banana, coconuts like just for flavor because you don't have to add sugar. ለፍሌቨር በባናና እንትንም ብሌንድ አድርገሽ እሱን ይሄንን አድርገሽ ብትፈልጊ ኦሬንጅን ፍሌቨር ማድረግ ትችላለሽ። በኦሬንጅ ፍሩት ሚክስ ለማድረግ ኢንስቴድ ኦፍ ዩዚንግ ውሃ ከማድረግ ያንን ማድረግ ትችላለሽ አድርገሽ። ኢዚ ፋስት። እኔ እንደ ፖሬጅም ሰራው ተጠቀመዋል። Let's try the coffee. Base coffee. Wow. እንግዲህ እንዴት ነው ጭኮ? እንደዚህ ነው እንግዲህ። አሜን። እናመሰግናለን። አሜን። I mean, you know, ከኢትዮጵያ መተን ጤፍ እንደዚህ ታሽጎ ሲሸጥ መቼም ይሄ የሀገራችንንም ምግብ እያስተዋወቃችሁ ዝም ብላችሁ አይደለም። ኦርጋኒክ አይደለ? በጣም አሪፍ በእውነት። ብዙ ጊዜ ይሉናል ኢትዮጵያውያኖች ለምንድን ነው ላይክ በቃ ቦዲያችሁ ቆንጆ ነው ሄልዚ ናችሁ ላይክ የሆነ ወፍራምም አይደላችሁ የምትመገቡት ምግብ ነው ምናምን የሚሉት የሆነ እንትን አለ። ስኪናችሁ ጸጉራችሁ የሚሉት ነገር አለና ኦልዌይስ እንዲህ ስናስረዳቸው ሰርፕራይዝ ሆነው ነው የሚወስዱት። ግን ደስ የሚለው ፊድባካቸው በጣም አሪፍ ነው። መተው የሚነግሩን ነገር ምናምን ፊድባካቸው በጣም አሪፍ ነው። I'm so proud of you guys. ያው እንግዲህ እንደ ባህላችንም ደግሞ እዚህ ፈትልም እንዴት የልብሳችን ባህላችን እንዴት እንደሚፈተል ሁሉን ነገር እናሳያችኋለን። ላይክ ልብሳችሁ እንዴት ነው የሚሰራው፣ እንዴት ነው ሃንድ ሜድ ነው፣ እንዴት ነው ሃንድ ሜድ የሆነው ምናምን ብለው ምንትን ይሉናሉ። ስለዚህ አንዳንዴ ያው አስተምራቸዋለሁ። ማሳይ እንዴት እንደሚሰራ አያቴ ነው የሚያስተማረን። See? ታራም ታራንታ. Look at this. Hold on. ቆይ አንቺ ይው እንደገና ዋው እና ከዛ በኋላ ይሄንን ትይዝና ይኸውልህ
ከዛ እስቲ ጋር ትገባና እንደዚህ ታረግና እንደገና ሃይማኖት ይባላል። ኤችአር ፋሽን ክሬቲቭ ዳይሬክተርና ዲዛይነር ነኝ። ይህን ስራ ከጀመርክ ኦልሞስት 10 ዓመት እያለፈኝ ነው። በጣም በደስታ ነው የምሰራውና እኔ ሞር የማተኮረው ሞደርን የሆኑ ልብሶች ላይ ነው። ኢትዮጵያ የምንታወቅባቸው ማቴሪያሎች አሉ። እሱን ከአፍሪካ ልብሶች ጋር አድርጌ የትኛው ማንኛውም ሰው ሊለብሰው በሚችል በዘመናዊ መልኩ የኢትዮጵያ ልብስ የሚታወቀው ለበዓል ትልልቅ ፕሮግራሞች ላይ ብቻ ነው። አሁን ግን የኔ እንትን ለሁሉም ዓለም እንዲደርስ አድርጌ ሁሉም ሰው እንዲለብሰው ቀለል ብሎት በየትኛውም ፕሮግራም ላይ ሊለብሰው የሚችላቸውን አድርጌ ነው የሰራዋቸው። ዩኒክ ናቸው፣ ከለርፉል ናቸው እና ብዙ ታርጌቴ ኢትዮጵያ ላይ ብቻ ሳይሆን የአፍሪካ ሀገሮች ላይ፣ አውሮፓ ላይ ብዙ ተደራሽ ናቸው። ነጮቹም ኦንላይን ነው ብዙ የሚሰራው እና ብዙ የተለያዩ ነጮች ሀገር ላይ ምናምን ብዙ ከስተመሮች አሉኝ እና ወደፊት ደግሞ በትልቁ በሰፊው ከብዙ ኢትዮጵያ ላይም በትልቁ ከፍታለሁ። ፕላናችን እግዚአብሔር ይፈቅድ። ሳውዝ አፍሪካ ላይም እንደዛው። ዋናው ፕሮግራማችን አፍሪካን ዋን አይዴንቲቲ ቲም አለን። ቲማችን የተለያየ አፍሪካ ሀገር ዜጎች ናቸው እና በየሀገሩ እየዞርን ፋሽን ሾዎች እናዘጋጃለን። ያ ደግሞ እኔ ደግሞ ኢትዮጵያን ወክዬ ነው የማዘጋጀው እና ሁሉም የየራሱን የሀገሩ ይዞ ነው የሚመጣው እና ሁላችንም የየሀገራችንን ነው የምናስተዋውቀው። በዛ ቦታ ላይ በጣም ተወዳጅ ምርት ነው። እውነት ለመናገር ዩኒክ ነው የኢትዮጵያን እና ደግሞ እነሱም እንዲወዱት ያደረገው ሚክስ ስለተደረገ ነው። የነሱ ማቴሪያል እና ኢትዮጵያ ስለተደረገ ይሄ ወዳጅነታችንን ጠንከር ያደርጋል። ደስ ይላል። ያ ብዙዎች ዲዛይን ያደረግሻቸው ብዙዎች አይቻለሁ። ጋውን አይደለ? yes ጋውን ከጥቁር ሱሪን በተለያየ በምን አይነት ቀለሞች ልብስ ይለበሳል? በፈለግሽው ከለር በነጭ ብትፈልጊ ትለብሻለሽ። ለትልልቅ ድግሶች በጥቁር ብትለብሹ እንደዚህ ለራት ብትለብሹ በደንብ የምዘንጭበት ነው። ኢቨን ኮስት ሚኒማይዝ አድርገን ራሱ ይሄን ልብስ በፈልግ ለራት ልብስ ለብሰዋለሁ በጥቁር አድርጌ፣ ቀን ላይ በነጭ ልብስ አድርጌ ደግሞ ለተለያየ ኢቨን ለሰርግ ለተለያየ ድግሶች ማድረግ እችላለሁ። ከእንደገና ይህን ሁሉ ልብስ ደግሞ በጅንስ በሸራ በተለያየ አድርጌ ሾፒንግ ልወጣበት እችላለሁ። ለሁሉም ፕሮግራም እንዲመች ተደርጎ የተሰሩ አፍሪካን በተለያየ ከአፍሪካ ሀገር የመጡ አፍሪካኖች እኛ ሀገር ለኦል አፍሪካን ዩኒየን ተቀጥሮም ሆነ በኤምባሲ ውስጦቻቸው ሳይ ሁል ጊዜ የራሳቸውን ልብስ ለብሰው ነው የማያቸው። ስፔሻሊ አንዳንድ ጊዜ ለስራም ጉዳይ ወደ አፍሪካን ዩኒየን ስገባ ከሻሹ ጀምሮ እስከ ልብሳቸው ከተለያየ ናይጄሪያም ሊሆን ይችላል ከዌስት አፍሪካም ኬንያም ለብሰው ነው የማያቸውና በጣም ያምረኛል፣ በጣም ደስ ይለኛል። ኮራባቸዋለሁ ደግሞ እንትን ብሎ አክብረው ልብሳቸው ማንነታቸውን በዛ ሲያሳይ ካልቸራቸውን በጣም ነው ከድሮ ጀምሬ ደስ የሚለኝ። አንቺ ደግሞ ቅድም እንዳልሽው ይሄ ነገር ለባህል ብቻ ነው አበሻ ልብስ እኛ የምናስበው ወይ ለሰርግ ወይ ለባህል ነው። ግን ሚክስ በማያረግ ፍሪሊ ከበሸራ ጫማም ለግብዣም ለስራም ለየትም ቦታ ስንወጣ ለብሰ ነው የምንወጣ ልብሶች ነው እኔ እያስተዋወቅኩ ያለሁት ብለሻል። እንዳየሁት ከሆነ አሁን ይሄ ያለበሽኝ ይሄ ኢትስ ጀስት እንደ ስካርፕ ነገርም ሊሆን ይችላል፣ እንደ ካባም ነው። የኢትዮጵያ ጥለት አለበት እና ዝም ብሎ በታይት እና በቡትስ ነው ያደረኩት። ስለዚህ ፍሪሊ ቀለል ባለ መልኩ ሁኔታ ኢቨን ቀንም ለብሼው የሚሄደው ነገር
በፈልግሽ በሸራ ጫማ አርጌው መሄድ የሚችልነው ነገር ነውና በጣም ደስ የሚል ነገር ነው ያሰብሽው። እዚህ ጋም ደግሞ አንድ ቶፕ እያየው ነው። እንደዚች አይነትም ቶፕ በነጭ ሰርተሽኝ ነበር። እሷንም አሁን አንዳንዴ ዝም ብዬ ጣል አድርጌ እወጣለሁና አሚዬ በጣም ደስ ይላል ፋሽንሽ፣ ወድጄዋለሁ። እግዚአብሔር ፈቃዱ ከሆነ ደግሞ ኢትዮጵያ ግሩፕሽን ይዘሽ መጥተሽ በጣም ትልቅ የሆነ ፋሽን ሾው ከስንት ሀገር ናቸው? ከ11 ሀገር ነው የሚመጡት። ከ11 ሀገር ነው እና በሚቀጥለው አመት ኢትዮጵያ ላይ እናደርጋለን። ትልቅ ፕሮጀክት አስበናል። እዛ ላይ ደግሞ አንቺም ከድሮ ጀምሮ ፎሎ አደረግሻለሁ አያለው ፋሽን ላይ ያለሽ አመለካከትና አንቺም ጆይን እንደምታረጊን ተስፋ አደርጋለሁ። ትልቅ ፕሮግራም ነው የሚኖረን። ብዙ ኤምባሲ ኢንቮልቭ የሚያደርግበት ዲፕሎማት ሰዎች ኢንቮልቭ የሚያደርጉበት እናደርግና የአንድ አፍሪካኒዝም በሴቶችና በፋሽን ላይ እሱን ደግሞ ኢትዮጵያ ላይ እንዲህ ለማበረታታት ሌላውንም ደግሞ አፕካሚንግ ዲዛይነሮች አንቺ በማሰልጠን በማየት ወደዚህ አይነት ፋሽን ውስጥ እንድንገባ ማድረግሽ በጣም ካጠገብሽ ነኝ ያሉት። ለማንኛውም ነገር አሁን እዚህ ሳውዝ አፍሪካ ነው እየኖርሽ ያለሽው? ፕሪቶሪያ አይደለ? ሳውዝ አፍሪካ ላይ ነው እየኖርኩ ያለሁት። ያው ኢትዮጵያም ላይ ኑሮ የሁለቱም ጋር ነው። ኦኬ። ስለዚህ አንቺንስ ምን አፌክት አድርጎሻል በዚህ ዙሪያ ላይ? በዚህ ዙሪያ ላይ እንግዲህ ሳውዝ አፍሪካ መኖር ከጀመርኩኝ 14 አመት ሞልቶኛል። የወረቀት ነገር በጣም ቻሌንጅ ነው። እንደ መንግስትም እንደ ሊታሰብበት ብዬ የኛም መንግስት ይሄን ነገር እንደው ሰምቶ ሳውዝ አፍሪካ ያለው መንግስት ጋር ኮሚኒኬት ቢያደርግ ኢቭን እኮ ስደተኛ ሆኖ የስደተኛ ወረቀት ለማደስ ራሱ በጣም ማፌር ላይ በጣም ትልቅ ቻሌንጅ አለና ያ ቢቀርፍ ሰው ያለ ወረቀት ኢሌጋል ሆኖ መኖር አይፈልግም እኮ ማለት ነው። ግን እዛ ጋር ያለው ነገር ከባድ ቻሌንጅ ስለሆነ ነውና ያ ነገር ቢስተካከል ሰው በስርዓት ወረቀት ኖሮት መኖር ይችላል ማለት ነው። አትሊስት የስደተኛ ወረቀት ለማግኘት ብዙ ቻሌንጅ ነው ያለው ሳውዝ አፍሪካ ላይና እሱ ነገር ቢስተካከል ይሄን ነገር መንግስት ትኩረት ሰጥቶት ከሳውዝ አፍሪካ መንግስት ጋር ያወራበት ይሄንን ትላለው። ዋናው ችግር የዚህ ሀገር ችግር የወረቀት ችግር ነው እንጂ ሰው የኖረ ነው። እግዚአብሔር ይመስገን አንማረር። መንግስትም ደግሞ አበረታቶ ይህንን ነገር ያጠነክርልን ደስ ይለናል። የመጣሁበት አንዱ እሱ ነው። ግን መንገዴንም ከአንቺ ጋር ሳትመለሺ ስላገኘሽ በጣም ደስ ብሎኛል። እንግዲህ ምን አንቺ ለአፕካሚንግ ዲዛይነሮች ምን መልእክት አለሽ እዚህ ላይ? የፋሽን ዓለም የሚነካ ተነክቶ የሚያልቅ አይደለም። ይሄ ሁሉ አይምሮ ውስጥ የተለያየ ክሬቲቪቲ አለና ሁሉም ያሉ ልጆች ሳይደክሙ ይሄ ስራ ይፈልጋል፣ ትጋት ይፈልጋል። እውነት ለመናገር ብዙ መስራት ብዙ መትካት ይፈልጋል። ግን ዋንዴ ግን የሚበቅል ነገር ነው። ከስር የሚለፋ ነገር አንድ ቀን ቡም ማለቱ አይቀርም። ስለዚህ ሁሌ በቃ በቻላችሁ አቅም ትንሽ ትንሽም እየሰራችሁ ብዙ በተቻላችሁ አቅም የተለያዩ አሁን ደግሞ ጥሩነቱ የተለያዩ ባዛሮች አሉ፣ ሆቴሎች የሚያዘጋጇቸው ምናምን የሚመጥኑ በክፍያ የሚመጥኑ አሉ። ስለዚህ እያያችሁ ራሳችሁን አስተዋውቁ። ከዛ ይጀምራል፣ ከዛ ከፍያ ይሄዳል። እኔ ከዛ ከስክራች ነው የጀመርኩት። ከዛ ደግሞ ኦንላይን ገባለው። ከዛ ደግሞ የተለያዩ ሀገራቶች ከስተመሮች አሉ። አሁን ደግሞ አብካሚንግ ትልልቅ ፕሮግራሞች አሉ። ያው ፋሽን ሾዎቹ በተለያየ ሀገራት እያደረግን ነው። አሁን ደግሞ ኔትፍሊክስ ላይ ትልቅ ፕሮጀክት አለኝ። ትልቅ የሚመጣ እንትን አለ ተጠየቅኩትና በሜካፕም በሁለቱም እዛ ላይ ደግሞ ትልቅ ስራ አለኝ። እዛ ላይ ደግሞ እንገናኛለን። እግዚአብሔር ይባርክሽ። ቀጣዩም ደግሞ በትልቅ ደረጃ ላይ ድርሰሽ ለማየት ተስፋዬ ነው። እኔ ደግሞ በሚችል አቅም ኢትዮጵያ ላይ ሆነ የትም አፍሪካ ሀገር ልረዳሽ ካጠገርሽ ማለት ነው። Thank you so much. ኢትዮጵያን ኤርላይንስ በደቡብ አፍሪካ ላደረጋችሁልን ድጋፍና ትብብር ሁሉ ከልብ እናመሰግናለን።